ዛሬ ላነሳላችሁ የፈለኩት ርዕስ የባልና ሚስት የጋራ እና የግል ንብረትን አስመልክቶ ህጋችን ምን ይላል የሚለው ነው። የቤተሰብ ህጉ አንቀጽ 57 በግልጽ እንደተቀመጠው ከጋብቻ በፊት የተፈራ የግል ንብረት በስጦታ ወይም ደግሞ በውርስ የተገኘ ንብረት የግል ንብረት እንደሆነ የሚቀጥል መሆኑን በግልጽ ደንግጓል ማለት ነው። የጋራ ንብረትን በተመለከተ ደግሞ ባልና ሚስቱ ጋብቻ ከፈጸሙበት ጊዜ በኋላ በጋራ የሚያፈሯቸው ንብረቶች የጋራ ሆነው ይቀጥላሉ። ይሄ የህግ ግምት ነው። ነገር ግን የግል ንብረቶችን አስመልክቶ የግል ንብረቱ ለምሳሌ ከጋብቻው በፊት ቤት ያለው ሰው ወይም ደግሞ የሚከራይ ህንጻ ያለው ሰው የሚሰበስበውን ኪራይ ወይም ከግብይቱ ቀደም ሲል በግሉ አፍርቶት ከነበረው በስጦታው በውርስ ካገኘው ንብረት በግብይት የሚያገኘው ገንዘብ የራሱ የግሉ እንደሆነ የሚቀጥል መሆኑን ከዚህ ጋር በተያያዘ አስተዳደራዊ ጉዳዮችን ውክልና ሰጥቶ አንደኛው ወገን ለምሳሌ ንብረቱ የሚስት ከሆነ ለባልየው ውክልና ሰጥታ ባልየው እንዲያስተዳድርላት ልታደርግ ሌላም ተጨማሪ ነገሮችን እንዲያደርጉ ውክልና ሊሰጣጡ ይችላሉ። ከዛ ውጭ ግን በግልጽ የጋብቻ ውል ካላቸው የጋብቻ ውላቸው ላይ ያለኝን የግል ንብረት ባለቤቴ በዚህ መጠን እንድትወስድ ፈልጋለሁ ካለ እና ከተስማማ እንድትወስድ በፐርሰንት ገልጸው ሊስማሙ ይችላሉ። ሊሰጣት ይችላል፣ እሷም ልትሰጠው ትችላለች ማለት ነው።